ስም መስጠት ስለሚያስፈልገኝ አልፎ አልፎ ገባለሁ። ይሄን ደግሞ ሁሉ በዛ በህዝብ ትግራይ የተመለከተ ነው፣ በጦርነቱ የተመለከተ ነው። አሁን ሰዓት ያለን በቃ እሱ ነው ያለን፣ ሌላ ወሬ የለንም። በዛ ደግሞ የፈለኩት ዛሬ መናገር የፈለኩት ምንድነው መጀመሪያ የእናንተ ልጆች መቀሌ የሚማሩት ዩኒቨርሲቲ ተማሪዎች በሰላም እንደገቡ እንደተቀበላችሁ ያ ድራማ ወጣችሁ የምታለቅሱ የነበራችሁ የኛ ልጆች አምጡልን ምናምን ወላጅ ነው። በርግጥ አንዳንዱ የታየ ድራማም የተሰራ ነበር። ምንም ችግር የለውም። ግን ዋናው የትግራይ ኃይል ቲዲኤፍ ማለት ነው ወላ ህዝብ ትግራይ ለማንም ጎጂ እንዳልሆነ በተግባር አሳያችሁ። ያ የተደወለልኝ ስለሆነ ነው። በተግባር አሳያችሁ ማለት ነው። አሁን ግን እኔ በጣም የሚገርመኝ የኢትዮጵያ ህዝብ ማለት ነው እስካሁን ድረስ ህዝብ ትግራይ የተጨፈጨፈ እያየ እየሰማ ዝም ብሎ መቆየቱ በጣም የሚያሳዝን ነው። አሁን በሁመራ ላይ የተደረገ ያለ በትግራዋይ በመሆኑ ብቻ የተጨፈጨፈ በመቃጠል በመግደል በተከዘ እንትን ማስገባት ይሄን ሁሉ የኢትዮጵያ ወታደር የኢትዮጵያ ኃይል እያደረገው ያለ እያየ ሰላም ሆኖ መኖሩ በጣም የሚያሳዝን ህዝብ ነው። በጣም የሚያሳዝን ህዝብ ነው። ምክንያቱም ትግራዋይ ሲጀመር ለኢትዮጵያ ህዝብ ጠቅሞ እንጂ ምን ጉዳት ነው ያመጣላችሁ? እኔ አሁን አንዳንዱ ደውለው እንዴት ብለሽ አንቺ ቲዲኤፍ ትደግፊያለሽ ወያኔ ትደግፊያለሽ ምናምን ብሎ የሚያናግሩኝ ሰዎች አሉ። ለምንድን ነው የማልደግፈው? እኔ ይቅርታ ቴሌፎን ስለገባብኝ ነው። እና መልእክት የፈለኩት ማለት ምንድነው ሲጀመር የትግራይ ህዝብ ለህዝብ ኢትዮጵያ እንደ አማራ ክልል መሪ ሰውየው ማነው ተሻገር ምናምን የሚባል ሰው ወደ መጥፎ እያሻገረ ያለው ችጋራም ሰውዬ ህዝብ ትግራይ ጠላትህ ነው ብሎ አሁን ያሰለፈ ያለ ሁሉ ወታደር ሁሉ ወጣት እያለቀ ያለ አታዝኑም ነው ወይ? አይሰማችሁም ወይ? ለምንድነው ህዝብ ወጥቶ የማይቃወመው? እኔ በጣም የሚገርመኝ እንዴት ብሎ ነው እስካሁን ድረስ የሚያንጨበጭብ? እስካሁን ድረስ ጥያቄ ለእናንተ ነው። ሁለተኛ ደግሞ እነዚህ ልጆች ደውለው አብይ አህመድ ከመጣ 27 ዓመት ያልተደረገ ለውጥ ነው ያየናሉ። ምንድነው ያያችሁ? ሰው ስለተገደለ ሀጫሉ ስለተገደለ ማነው የአባይ ማነው ስሙ ሲመኘው ማነው ስሙ ኢንጂነሩ በቃ በጣም ብሪሊያንት ያለው ጭንቅላት በጣም ምሁር የሆነ ሰው ስለገደለው ነው ለውጥ ያመጣ። ሰዓረ ስለገደለው ነው፣ ህዝብ ትግራይ ስለገደለ ነው። የነ ሁሉ ህዝብ ወጣቱ አማራው፣ ኦሮሞ፣ ሶማሊው፣ ደቡብ ሂዶ ጦርነት እየገባ እየተገደለ እየሞተ ያለው እሱ ስላደረገ ነው ለውጥ ያመጣላችሁ። ያ ለውጥ ነው የምትፈልጉት? ሰው መግደል ነው የእናንተ ለውጥ? የእናንተ ለውጥ ምን አይነት ለውጥ ነው የምትፈልጉት? አረ ሰው መሞት አያሳዝናችሁም ወይ? የእናንተ ልጆችም እኮ እየሞቱ ናቸው፣ ግን በእነሱም አትጠይቁም። ከኤርትራ ጋር ሆናችሁ ከኢሳያስ አፈወርቅ ሆናችሁ ኤርትራኖች ሆኖ ራሱ አዲስ አበባ ገብተው የሚያደርጉት ያሉ ትላልቆች ችግሮች ራሱ በራሳችሁ ሲመጣ በዛ ሰዓት ነው የምታስታውሱት። ህዝብ ትግራይ ግን ለእናንተ ለኢትዮጵያ ህዝብ ጥሩ ነው ያደረገ እንጂ መጥፎ ነገር አላደረገም። ለምን ትግል ጨርሰው ሲገቡ እኛ ህዝብ ጠላታችን አይደለም፣ አምባገነኖች ብቻ ነው ጠላታችን፣ ከህዝቡ ጋር ሆነን መኖር እንችላለን ብለው ነው ህዝብ ትግራይ ኢትዮጵያ በሙሉ ሂዶ የሚሰራ የሚያለማ ኢንቨስት የሚያረግ ኦሮሞ ቦታ አይል ምን ቦታ አይብል አማራ ክልል አይል ምን አይል። እናንተ ማንም ትግራይ መጣችሁ ልማት ያደረገ ሰው ከናንተ አይገኝም። ማንም አማራ ማንም ኦሮሞ ማንም እንትን አይገኝም። ምክንያቱም ለትግራይ እንደ ኢትዮጵያ አስባችሁ ማታቆትም ከመጀመሪያ እኔ እንጃ እንደሱ ነው። እንደዚህ አንድ ጊዜ አንድ ፋሚሊ አንድ እናት አባት 10 ልጆቹ
ጥሩ የያዘ አንድ ልጅ መጥፎ አይን ያያል። እንደሱ አይነት ነው የሚመስለው ትግራይ ክልል ለናንተ ትግራይ ህዝብ ለናንተ ሁሌ በመጥፎ ስታዩት በጣም ስትቀኑበት ጀግና ህዝብ ስለሆነ ጀግና አስተሳሰብ ስላለው ጥሩ አስተሳሰብ ስላለው በጣም እየቀናች ስፔሻሊ ደግሞ አማራና ኤርትራ በቅናት ልትሞቱ ናቸው። አሁን ባንዲራ ልሙጥ ባንዲራ ይዛችሁ አሃዳዊ መንግስት ነው የምንፈልገው አንድ የሚጨፈጭፈን መንግስት እያላችሁ የእንትኑ የኢህአዴግ የነበረ ባንዲራ ጥላችሁ ነበር። ይህን ሁሉ 8 ወር 9 ወር አንፈልገውም ብላችሁ ጥላችሁ ባንዲራ የነበራችሁ አሁን መሸቀጥ ደግሞ ለዓለም ለማሳየት ይሄ ኮኮብ ያላት ባንዲራ ይዛችሁ የወጣችሁ ነው። የናንተ ውሸት የናንተ ኩፉ ሴራ ለምን የህዝብ ትግራይ ትግል የምታፈሽሉ መስላችሁ ነው? አይፈሽልም። ምክንያቱም የትግራይ ህዝብ ሀቅ ስላለው የእሱ ትግል ነው የሚያሸንፍ መጨረሻ ቢሞትም ብዙ ነገር ቢያጋጥሙም ያሸንፋል። እያሸነፈ ደግሞ ናቸው እያያችሁ ነው። ኢትዮጵያ ያለ ትግራይ ዋጋ እንደሌላት ዓለም ሙሉ ነው ያወቀ። አሜሪካ ራሱ ኢትዮጵያ ትግራይ ከተነጠለች ኢትዮጵያ ትበተናለች ብለው ነው የማይፈልጉት ያሉት። ያቃሉ የትግራይ ጭንቅላት ነው ኢትዮጵያ የሰራት። ስለዚህ በጭንቅላቱ ምንም ልትቆጣጠሩ አትችሉ። ትግራዋይ ማለት በጣም ፍትሃዊ የሆነ ህዝብ ታሪክ ያለው ህዝብ ሲቪላይዜሽን የነበረው እስከ 3000 ዓመት ተመልሶ አክሱም ኢምፔሪያል አክሱም ኪንግደም ያለው ህዝብ ነው። በሃይማኖት መጀመሪያ በሁሉም ነገር የሚበልጥ ህዝብ ነው። ይሄ ፉከራ አይደለም። እኛን በልጥ ማለት ደግሞ የለንም። ሀብት የትግራይ ህዝብ በጣም ታችነት ያለው ህዝብ ነው። በጣም ራሱ ዝቅ የሚያርግ ሰው ነው። እንደዚህ አይፈክርም። እኛ አይወድም። እኛ በባህላችን በስነልቦናችን የለም። የሰይጣን ነው። እንደሱ አንወድም። በጅግንነታችን ሳንናገር እናንተ እኮ ኢትዮጵያ 17 ዓመት ተታግለው ሰላም አምጥቶ ለእናንተ 27 ዓመት ልማት ናድርግ ስትባሉ እንዴት እንደመጣ አታውቁም። ለምን እንደመጣ አታውቁም። ዝም ብላችሁ የምትደሰቱበት ሀገር ሰላም የነበረ አሁን ሰላማችሁ ራሱ አጣጣችሁ። 27 ዓመት በጨለማ ያላችሁ የነበራችሁ የቱ ጨለማ ነው? አሁን ነው ጨለማ ያለ አይደል? ብር ሲታጣ ኢትዮጵያ አንድ ኮሮና $1 7 ብር ደርሰዋል። $100 $7000 ብር ደርሰዋል። እስከዚህ ውድቀት አለ። ኢትዮጵያ ከዚህ በላይ ምን ደግሞ ውድቀት የምትፈልጉት? ኢኮኖሚ ወድቃለች፣ ፖለቲካ ወድቃለች። ሁሉ ሰው ራስ በራስ እየተባላ ነው። ሶማሌ ከአፋር፣ ኦሮሞ ከአማራ ምን ሁሉ ሰው እየተባላ ነው። ደስ አላችሁ? አሁን ተደሰታችሁ? አሁን ይሄ ነው የእናንተ ልማት። ፌደራል ደግሞ እናንተ መጥፋት የፈለጋችሁ አህዳዊ መንግስት ልታመጡ የደርግ አይነት ልታመጡ አይሆንም። እኛ ለአህዳዊ መንግስት ደግሞ አንገዛም። ሁሉም ብሔረሰብ ደግሞ መቃወም ነው ያለበት። ምክንያቱም ወያኔ የምትጠሏት ሶማሊ እንደራሱ ሆኖ ሊኖር ፈቀደችለት፣ አፋር እንደራሱ ሆኖ ሊኖር ፈቀደለት፣ ኦሮሞ በቋንቋው ሊማር በቋንቋው ሊናገር ፈቀዱለት፣ ትግራይ በትግራይ በቋንቋው ፈቀዱለት። ምንድነው የምትፈልጉ? ጸረ ሃይማኖት ነው ወያኔ አላችሁ፣ ጸረ ሙስሊም ነው አላችሁ። መቼ ነው በሶማል ገብቶ ምን አደረጋችሁ? በአፋር ገብቶ በሃይማኖታችሁ ምን አገባቸው? ይህን ፌደራል ጠልታችሁ አሁን የአህዳዊ የአማራ የኃይለ ሥላሴ የሀጸዮች ልትመልሱ ነው የምትሞክሩ ያላችሁ። አማራ ህዝቢ ብሔረሰብ ደግሞ ይህን ካልገባው በጣም አሳዛኝ ነው። ምክንያቱም እኛ ፌደራል ሆኖ ነው በየራሱ ያስተዳደረ በየባህሉ በየቋንቋው በየሃይማኖቱ ነው መኖር ያለበት እንጂ እኛ የአማራ አህዳውነት አንድ ሃይማኖት አንድ ቤተክርስቲያን አንድ ባንዲራ አንፈልግም። ሲጀመር ሙስሊም ኢትዮጵያ ራሱ ባለ ሁለት ገጽ ስለሆነ ነው እንጂ እነ ድምጻችን ይሰማ አሁን ነው መቃወም የነበራቸው። አሁን ግን ያንጨበጨቡ ናቸው እነሱ እና የነሱ ውሸት ራሱ በምን አይነት በፊት ለኢህአዴግ የተቃወሙ እንደነበሩ አሁን ነው የተጋለጡ። ብዙ ጊዜ ተናግረናል በዚህ ጉዳይ። ሲጀመር የሚገርም አይደለም። ቢሆንም ግን እናንተ መቃወም ያለባችሁ ለኛ ብላችሁ ሳይሆን ለራሳችሁ። ምክንያቱም ነገ ጠዋት ምን እንደሚመጣ ምን አይነት
እነዚህ እንደ እንስሳ ወጥተው ሰው ማጥፋት የሚፈልጉ ሰዎች እነዚህ ምንም ጥቅም የለውም። ስለዚህ መቃወም ነው ያለባችሁ እንጂ የትግራይ ህዝብ አጥፍተን እኛ ሰላም እንኖራለን ብላችሁ ካሰባችሁ ቀርታ ቴሌፎን ስለገባብኝ ነው። ስለዚህ ያው መሆን ያለበት ምንድነው? ህዝቡ መቃወም አለበት፣ መነሳት አለበት። ምክንያቱ አሃዳዊ አስተሳሰብ ለማንም አይጠቅም፣ አንፈልገውም። እኛም ለትግራይ ህዝብ አሁን እነሱ ኢትዮጵያ እንዳትበተም የማይፈልጉት ነጮች ደግሞ ወይ ደግሞ አውሮፓውያን ወይ ደግሞ አሜሪካውያን ለምንድን ነው ታውቃላችሁ? ስደተኛ እንዳይመጣ ወደ ራሳቸው ችግር እንዳይመጣ እንጂ ለኢትዮጵያ አስበው ኢትዮጵያ አንድ መሆን አለባት ብለው በጣም አዝኖ በእናንተ እንዳይመስላችሁ ለራሳቸው ችግር ስለማይፈልጉ ነው። ምክንያቱ 100 ምናምን ሚሊዮን ህዝብ ስደተኛ ሲወጣ አያችሁ። ሶሪያ ምንም ይመስል ሀገር የራሳቸው ሀገር ትቶ ኢትዮጵያ ለማኝ ሆነው ቁጭ ብለው ያሉት ስንት የተማረ የሶሪያ ህዝብ የሚያሳዝነው እንደሱ እንዳይሆኑ ነው የተከላከሉ ያሉ እንጂ ለኢትዮጵያ ህዝብ አስበው አይደለም። ቢሞትም ያፈለገ ቢሆንም የነሱ ጉዳይ አይደለም። እነሱ የሚፈልጉ ምንድነው? በቃ ራሳቸው ችግር እንዳይመጣቸው። ስለዚህ እንጂ ትግራይ ህዝብ ከብሔር ብሔረሰቦች ኢትዮጵያ ካሁን በዚህ ታሪክ በኋላ ወንድማሞች ሆኖ ሊኖር አይችልም። ተማምኖ ሊኖር አይችልም። ትግራዋይም አይፈልግም። መንግስቱ ምን እንደሚያስብ አናቅም። የትግራይ መንግስት ምን እንደሚያስብ አናቅም። ቢሆንም ግን የህዝባቸው ችግር ስለሚያውቁ ለህዝብ እንደሚጠቅም አድርጎ እንደሚያስቀምጡት እናውቃለን። እናንተ ግን ጠላታችሁ በግልጽ እያሳያችሁ ነው። ህዝብ ትግራይ ግን ለማንም ጠላት አልነበረም። አሁን ግን ጠላቱ በደንብ አውቆ ነው ያወቀ ያቃል ማን ጠላቱ እንደሆነ። እናንተ በሙሉ ህዝብ ተነስቶ ይህን ህዝብ ትግራይ መጥፋት አለብን ብላችሁ ስትሰሩ ፈጣሪ ስላለ አላህ ስላለ አይሳካላችሁ፣ አይሆንላችሁ። የራሳችሁ ልጆች ብታዝኑላችሁ ጥሩ ነበረ። ለምን ይሄዳሉ ብላችሁ እነዚህ እናቶች ሶማሌ እኮ ልጆቻችን መልሱልን ብለው እያለቀሱ ለፎርማጆ የራሱ መንግስት ወደ ላይ ነው የገለበጡት። እናቶች ብቻ ወጥተው ለምን ልጆቻችን ወደ ጦርነት የማይሆን ጦርነት ልካቸዋለሁ ብለው እናንተ ግን እናቶች ሳይቀሩ ሴቶች ሳይቀሩ ታጥቆ ሊወጡ ወደ ትግራይ ሊዘምቱ። አረ ምን አይነት ህብረተሰብ ነው? ከማን ህብረተሰብ ነው እኛም እየኖርን እንደነበርን አሁን በጣም የሚገርም ስራ ነው የታየ ያለ። ግን መጨረሻ ላይ አላህ ከሐቀኛ ነው የሚሆነው፣ አይምሰላችሁ። ስለዚህ ለምንድን ነው የምትደግፍ የምትሉ እኔ ለአብይ አህመድ ህዝቤ ያስጨረሰ ኢሳያስ ህዝቤ ያስጨረሰ ለነሱ የሚደግፍ ምክንያት የለኝም። ቲዲኤፍ ደግፋለሁ፣ ህወሓት ደግፋለሁ፣ ወያኔ ደግፋለሁ። በስነ ስርዓት ነው የምደግፈው። ምክንያቱ ለኔ የሚጠብቀኝ ነው የምደግፈው እንጂ ለኔ የሚያጠፋኝ አልደግፈውም። በፊት ህወሓት እናንተ የምትሉት ፕሮፓጋንዳ በኢሳትን በምንም የተደረገ ፕሮፓጋንዳ አናምንም። በቃ ውሸታሞች እንደነበራችሁ ድምጻችን ይሰማ ሙስሊም ጠላት ነው የአክሱም መስጊድ ስላልተሰራ ውሸታሞች። ነጋሽ መስጊድ ሲፈርሳ ተናገሩ። የት አሉ? ምን አሉ? ዝም ነው ያሉት። መስጊድ አክሱም ቢሰራ ባይሰራ ደግሞ ካሁን በኋላ አያገባችሁም። ማንም ሙስሊም የኢትዮጵያ ሙስሊም አያገባውም። በሙስሊም ትግራይ አያገባችሁም። የራሳችን ጭንቅላት አለን፣ በራሳችን ነው የምንሄደው። እንዲሁም የራሳችን መጅልስ ነው የምናርገው። የኢትዮጵያ መጅልስ ወደ ትግራይ መጅልስ የሚሄድ አንፈልገውም። ካሁን በኋላ እወቁ፣ አንፈልገውም። ምክንያቱም ውሸታሞች ተሰባስበው ለመንግስት የደገፉ መከላከያ የደገፉ ከመከላከያ ጎንነን ያሉት ሰዎች ለኛ ነገ ጠዋት በእስልምና ሊያስተምሩን ሊመክሩን አይችሉም። አንፈልጋቸውም፣ በፍጹም አንፈልጋቸውም። ስለዚህ የራሳችን መጅልስ ነው የምናቋቁመው። ምክንያቱ የውሸት የጠቅምና ለእስልምና ብትሆንማ
ይህን ሙስሊም እየታረደ ክርስቲያን እየታረደ ያለ ያያችሁ እንደገና ተሰባስባችሁ እስካሁን ድረስ 9 ወር ሆኖ አንድ ሼኽ አንድ ቄስ ከኢትዮጵያ ወጥቶ ሳይቃወም አረ በጣም አሳፋሪ ነው አናችሁ አሳፋሪ ህዝብ አሳፋሪ ሼኾች አሳፋሪ ቄሶች ቤተክርስቲያኖች ናችሁ ምክንያቱ አሁንም ይቻል ነበር ወጣችሁ ትክክል አይደለም እንዲሁም እየጨመራችሁ ናችሁ እንደገና እየጨመራችሁ እንደገና እየቀጠላችሁ እንደገና ከመንግስት ጋር ሆነን መጥፋት አለብን የትግራይ ህዝብ ካንሰር ብላችሁ እናንተ ካንሰሮች እንጂ የትግራይ ህዝብ ካንሰር አይደለም ካንሰር ማለት እነዚህ አሃዳዊ ኢሊቶች የሚያስቡ ለራሳቸው ብቻ አንድ ሃይማኖት አንድ ጭንቅላት ማራመድ የሚፈልጉ ማን ነው የሚቀበላቸው በዚህ ዘመን የሚቀበላቸው ሰው ካለ ከነሱ ይጠጋ እኛ አንቀበልም ማንንም አንቀበልም ስለዚህ ግፉ ብዙ ነው የተደረገ ያለ ለነዚህ የምትጠይቁ አብይ አህመድ ፓርክ የራሱ ፓርክ ነው ያደረገላችሁ ለውጥ ያመጣላችሁ ፓርክ አድርጎ ሚኒስትሮች የነጮች መሪዎች ሊመስሉ እንትን ቆፍሮ ዝምባባ እየተከሉ ይሄ ነው የናንተ ለውጥ ሰው እየሞተ ፓርላማ ቁጭ ብሎ ሴቶች ሴት እየተደፈሩ ሚኒስትሮች ሴቶች ሆኖ የበሉ እየጠጡ እየኖሩ ናቸው ይሄ ነው የናንተ ለውጥ ከነ መለስ ጋር የነበሩ በስልጣን ቁጭ ብሎ ያለው ኢትዮጵያ ስልጣን እኮ ነበሩ በፊት ስለዚህ እናንተ በትክክል መንገድ አይደለም የምትፈርዱ ስለዚህ ነው ደግሞ መደገፌ ያ ነው በሃይማኖት ደረጃ ደግሞ አንቺ ሃይማኖት የምትሰብክ የነበረ አሁን ፖለቲካ ሆነች ማን አላችሁ እስልምና ሃይማኖት ፖለቲካ አይገባ ማን አላችሁ እስከ አምጡልኝ ምን ደሊል አላችሁ እስልምና ከሃይማኖት ከህይወት አይለይም ከፖለቲካ አይለይም ከሁሉም ነገር አይለይም እስልምና የሌለው ነገር የለም ከማንንም ፖለቲካ ሲጀመር ከማንንም ህግ ሲመጣ እስልምና ከማንንም በላይ ህግ አስቀምጠዋል ረሱል ሰለላሁ ዐለይሂ ወሰለም መሪ ሆኖ ነው ዓለም የሚያካሂደው የነበረ እናንተ ግን በሃይማኖቱ ራሱ ፖለቲካ አስገብተሽ ስትሉ እስከ ስንት ሃይማኖታችሁ ማታውቁ መሆኑ ነው የሚያሳየው እስልምና ከጋና አንድ ሰው ጋና ሲፈጠር ጀምሮ እስከሚሞት የሱ ህግ ሁሉ ተቀምጥሏታል መሪም እንዴት መሆን እንዳለበት ባል እንዴት መሆን እንዳለበት ሚስት እንዴት መሆን እንዳለባት ኃላፊ እንዴት መሆን እንዳለበት ሰራተኛ እንዴት መሆን እንዳለበት ቢዝነስማን እንዴት መሆን እንዳለበት በቃ በሁሉም ነገር ይገባል የማይገባበት ኬዝ የለም እስልምና ስለዚህ የማውቀው እስልምና ሰው እየተገደለ ሰው እየራበው ሃይማኖተኛ ስለሆነ ዝም ማለት ማን አለ ከየት ነው ያመጣችሁ ይሄን እስልምና ተዝና አይገባኝም የእናንተ አስተሳሰብ እንዴት እንደሆነ አይገባኝም ፖለቲካ ፓርቲ ደግሞ መደገፍም አለመደገፍም ደግሞ እኔ ካፍር አያድርገኝም ምክንያቱ እናንተ አብይ አህመድ የምትደግፉ ፋሺስታዊ መንግስት እየደገፋችሁ እናንተ ናቸው ክፉ ሰዎች እኔም አይደለሁም እኔም ሲጀመር የፖለቲካ ፓርቲ አልደግፍም ነበር ሃይማኖት እንትን ፖለቲከኛ አይደለሁም ከመጀመሪያ ሲጀመርም አሁን ግን ፖለቲከኛ ሁኜ ትምርት ቢኖረኝ ፖለቲከኛ ሆነ ራሱ መስራት ፈልጋለሁ ምክንያቱም በፖለቲካ ሐቅ የሰው መምጣት የሚችል ከሆነ እሰራለሁ ለሰው ለህዝብ ድምጽ ለመሆን ለተበደለ ድምጽ ለመሆን እንጂ እኔ ከማንም የምጠብቀው የለም እኔ ፖለቲካ ለኔ የምሰራበት አይደለም ምክንያቱም ሰርቼ የምገባ ነው ቮለንታሪ ግን መስራት ይችላል ቮለንታሪ ማለት ያለ ክፍያ ለሰው ብዬ መስራት ይችላል ምክንያቱም አላህ ነው የሚሰጠኝ የስራዬ ሰው አይደለም ከማንም ጥቅም ስላለ ነው እንደፈለኩኝ የምናገረው ነፃ ሆኜ የምናገረው ደግሞ ሁሌ መመኘው ከማንም ሰው አላህ አያስፈልገኝም በራሴ ሰርቼ ስለምኖር ነው እናንተ ግን ተገዝተሽ ነው ምን እንደናንተ እኔ ውስጤ ህልና የሞተ መሰላችሁ ለገንዘብ የምገዛ እንደ የበለጠ ስራ እኮ ለአላህ ብለህ የምትሰራ ነው እና ውስጥ ገብታችሁ የምትጽፉት አንቺ ሂጃብሽ አውልቂው አንቺ ሙስሊም ተብሎ ደግሞ አንቺ ኡስታዝ ተብሎ ደግሞ ኡስታዝ ማለት እናንተ ነው የምትሰጡኝ አንተ የምትከለክሉኝ አልহামዱሊላህ
الله مسد يؤتي الحكمة لمن يشاء وينزع الملك ممن يشاء حكمة كل الله لفلقوا يسطوا كفلقوا دما يالقوا يانساو الله سيفلق يسطا سيفلق دما يانساله ስለዚህ እናንተ አይደለም የምትሰጡኝ እኔ ክብር ምስጋና ለአላህ Subhanahu Wa Ta'ala ይድረሰው እኔ ገና በልጅነቴ አላህ ያሳወቀኝ እስልምና ያስወደደኝ ፍቅር ያስያዘኝ ከእስልምና እናንተ አይደላችሁ አላህ ነው እስከ መጨረሻ ደግሞ አላህ አኺራዬ መጨረሻ የራሱ እንደ በእስልምና እንደሚሆን ነው ሁሉ ልመና የማረገው ስለዚህ እናንተ ብትሳደቡ ምን ብትሉ ለኔ የምታጎድልልኝ ነገር ያላችሁም የኔ ሰይአት የኔ መጥፎ ነገር እየወሰዳችሁ ነው የእናንተ ሐሰናት ደግሞ ለኔ እየሰጣችሁ ነውና አመሰግናለሁ እናንተ ሐሰና ስለምትሰጡኝ የኔ ሰይአት ስለምትወስዱት አመሰግናለሁ ስለዚህ አሁንም ጊዜ አለው አሁንም ጩሁ ለተበደለ ጩሁ ድምጽ ሁኑ እንጂ ለሚጮህ ለህዝብ ብሎ ይሄ ኩፉ አይናችን እየሰማን ያየን ያለን ህዝብ ለሱ ራሱ እንደገና አፋችሁ ያዙ ማለት ትክክል አይደለም ስለዚህ አመሰግናለሁ ለአማርኛ ተናጋሪ ለሁሉም ሼር በሉልኝ እስከሌላ በሌላ ሳብጀክት እስከምመጣ አመሰግናለሁ آخر دعوانا الحمد لله رب العالمين وصلى الله على نبينا محمد وعلى آله وصحبه أجمعين السلام عليكم ورحمة الله وبركاته